ይህ ታሪክ እጅግ ልብ ሰባሪና አስደንጋጭ የሆነው የኤማ ብራውን ታሪክ ነው። በትሩ ክራይም ታሪኮች ውስጥ ሕፃናት ለምን እንዲህ ያለ ከባድ ወንጀል ውስጥ ይገባሉ ለሚለው ጥያቄ ትልቅ ምሳሌን የሚሆን ታሪክ ነው። በስክሪኑ ላይ የምታዩት የ12 ዓመቷ ሕፃን ለወራት ስታቅደው የነበረውን አስፈሪ ድርጊት ልትፈጽመው ጥቂት ሰከንዶች ብቻ ቀርቷታል። ኤማ ብራውን ትባላለች። አጠገቧ የቆመው ደግሞ የ38 ዓመቱ አባቷ ዳንኤል ነው። ይቺ ሕፃን በመስመር ላይ ወይንም ኦንላይን ላይ ካገኘችው ጓደኛዋ ጋር በመሆን ቤተሰቦቻቸውን ለመጨረስ የተስማሙበት ሚስጥራዊ እቅድ ነበራቸው። ኤማ በኢንተርኔት አማካኝነት ከአንዲት ታዳጊ ጋር ትተዋወቃለች። ወዲያውንም የቅርብ ጓደኛሞች ይሆናሉ። ነገር ግን ወዳጅነታቸው ወደ ጨለማ መንገድ ተቀየረ። ሁለቱም ከቤተሰቦቻቸው ጠፍተው አብሮ ለመኖር ወሰኑ። ለዚህም እንደ እንቅፋት ያዩአቸው ቤተሰቦቻቸውን ለመግደል ተስማሙ። እያንዳንዳቸው የገዛ ቤተሰቦቻቸውን ገለው የአባቶቻቸውን መኪና በመንዳት ተገናኝተው መጥፋት ነበር እቅዳቸው። መስከረም 18 ቀን 2022 ዓ.ም ዳንኤል ብራውን ሳሎን ውስጥ ሆኖ ቴሌቪዥን እያየ ነበር። የ12 ዓመቷ ኤማ በስተጀርባ በኩል መታ አባቷን ተኮሰችበት። ዳንኤል መሬት ላይ ወድቆ በደም ሲታጠብ ኤማ ወደ ውጭ ሮጠች። በመኪና ማቆሚያው ስፍራ ላይም እንደደረሰች ሽጉጡን ወደ ራሷ ዙራ ተኮሰች። የሕክምና ባለሙያዎችም ወዲያውኑ ደርሰው ሁለቱንም ወደ ሆስፒታል ወሰዷቸው። አባትየው ዳንኤል በሚገርም ሁኔታ ከሞት ተረፈ። ነገር ግን የ12 ዓመቷ ኤማ ከደረሰባት ከባድ ጉዳት የተነሳ ከሁለት ቀን በኋላ ሕይወቷ አለፈ። ውድ ቤተሰቦቻችን ይህ ታሪክ ለሁሉም ቤተሰብ ትልቅ ማስጠንቀቂያ ነው። ልጆቻችሁ በኢንተርኔት ከማን ጋር እንደሚወያዩና ምን አይነት እቅድ እንደሚያወጡ ታውቃላችሁ? የኤማ ታሪክ በአሳዛኝ ሁኔታ ተጠናቋል። እናንተስ በዚህ ታሪክ ላይ ያላችሁ አስተያየት ምንድነው? እንዲህ ያሉ እውነተኛ የወንጀል ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።